ከመሄዳችን በፊት በባለፈው የትምህርት ክፍለ ጊዜያችን የተማርነውን ለማስታወስ እንሞክር። እርግጠኛ ነኝ ታስታውሳላችሁ። በጣም ጥሩ። አብረን ደግሞ እስቲ እናስታውስ። ዋናው ርዕሳችን ሙሉ ቁጥሮች በሚል ስር ሙሉ ቁጥሮች የሚል ዋና ርዕስ እንዳለን ታስታውሳላችሁ። በጣም ጥሩ። በዚህ ስር በጣም ብዙ ርዕሶችን አይተን ነበር። በባለፈው ግን ያየነው የነበረው ሙሉ ቁጥሮችን በባለ 6 ሆሄ ማጠጋጋት የሚል ርዕስን ተጠቅመን አብረን ለማሳለፍ ሞክረን ነበረ። በጣም ጥሩ ተማሪዎች። በዛን ጊዜ ያየነው የነበረው ስለ ሆሄ አይተን ነበረ። ሆሄ ማለት ምን ማለት እንደሆነ አብረን ለማየት ሞክረን ነበር። ታስታውሳላችሁ? ሆሄ ማለት የቁጥሮቹን የቁጥር ብዛት የሚሰጠን ወይም ደግሞ ቁጥሮችን በመቁጠር የምናገኘው ነገር የቁጥር ሆሄ ወይም ደግሞ የቁጥር ብዛት ብለን እንደምንገልጸው በባለፈው የትምህርት ክፍለ ጊዜያችን ለማየት ሞክረን ነበረ። እስቲ አንድ ምሳሌ ለማስታወስ ያክል፣ ለምሳሌ 2017 የሚል ሙሉ ቁጥር ቢሰጠን የዚህ ሙሉ ቁጥር የሆሄ ብዛት ተብለን ብንጠየቅ ሆሄ የምንለው አንድ ላይ ቁጥሮቹ ተቆጥረው የምናገኘው ውጤት ሆሄ ብለን እንጠራዋለን። ምን ማለት ነው? 1 2 3 4 ቁጥሮችን ስለያዘ ስለዚህ የ2017 የሆሄ ብዛት ስንት ነው ማለት ነው? 4 ነው ማለት ነው። ልክ እንደዚህ ለምሳሌ 4784 ወይም ደግሞ 47846 ብናረገው ይህ ሙሉ ቁጥር የሆሄ ብዛቱን ብንጠየቅ የምንቆጥረው የቁጥሮቹን አይነት ሳይሆን የቁጥሮቹን አንድ ላይ መሰብሰብ ብዛታቸውን ስለሆነ በምንቆጥርበት ጊዜ 1 2 3 4 5 ስለዚህ 47846 የያዘው የሆሄ ብዛት ስንት ነው ማለት ነው? ትክክል ተማሪዎች፣ 5 የሆሄ ብዛትን እንደያዘ በዚህ መልኩ ሆሄያት መግለጽ እንደምንችል በባለፈው ትምህርታችን ተምረን ነበር። እንዳስታወሳችሁ በጣም እርግጠኛ ነኝ። ስለዚህ በመቀጠል ደግሞ ያየነው የነበረው ማጠጋጋት ወይም ደግሞ አቅራብ የሚል አይተን ነበር። አቅራብ ማለት የራሱ ሂሳብ የራሱ የተለያዩ አይነት ምልክቶችን ይጠቀማል። ከዚህ መካከል የአቅራብ ምልክት ይህን እንደሚመስል ለማየት ሞክረን ነበረ። እንዳስታወሳችሁ ባለሙሉ ተስፋ ነኝ። በመቀጠል ሙሉ ቁጥሮችን እንዴት ማጠጋጋት እንደምንችልም አብረን ያየንበት ጊዜ ነበረ። ትዝ ይላችሁ እንደሆነ የተሰጠንን ሙሉ ቁጥር ለምሳሌ 24 የሚል ሙሉ ቁጥር ተሰጥቶን ወደ 10 ቤት ዋጋ አጠጋጉ ወይም ደግሞ አቅራብ ተጠቀማችሁ አሳዩ ተብለን ብንገለጽ የምናየው ሁል ጊዜ የአንድ ቤት ዋጋውን እንደሆነ አይተን ነበረ። ስለዚህ የአንድ ቤት ዋጋው ከ5 በላይ ከሆነና ከ5 በታች ከሆነ የሚያመጣው ለውጥ እንዳለ አይተን ነበር። ምን ማለት ነው? 5 አቅራብን ለመስራት በጣም ዋናና ጠቃሚዋ የሆነችው ቁጥር እንደሆነች አይተን ነበር። ከ5 በላይ ከሆኑ ቁጥሮቹ ለ10 ቤት ዋጋው 1 መጨመር፣ ከ5 በታች ደግሞ ከሆነ የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋውን እንዳለ በመጻፍ መግለጽ እንደምንችል አይተን ነበረ። አስታውሳችኋል? አንድ ምሳሌ ግን አብረን እንስራ። ለምሳሌ 24 የሚል ሙሉ ቁጥርን ወደ 10 ቤት ዋጋ አጠጋጉ ተብለን ብንጠየቅ የምናደርገው ሁል ጊዜ የአንድ ቤት ዋጋዋን ነው። ስለዚህ የአንድ ቤት ዋጋዋ ደግሞ ማናት? 4 ናት። ስለዚህ 4 ደግሞ 4 ከ5 ታንሳለች። ካነሰች ምንድነው የምናደርገዋለን? የአንድ ቤት ዋጋውን 0 እናደርግና የ10 ቤት ዋጋውን እንዳለውኑ እንጽፈዋለን። ስለዚህ 24 አቅራብ ነው። ለማን ነው የሚሆነው ማለት ነው? በጣም ጥሩ። ምስሉ ላይ እንደምናየው ለ20 አቅራብ ነው ማለት ነው። እስቲ ሌላ ደግሞ እኔ ለምሳሌ 47 የሚል ሙሉ ቁጥርን በአቅራብ አጠጋጉ ወይም ደግሞ አቅራብ ስሩ ተብለን ብንጠየቅ አሁንም የምናየው የአንድ ቤት ዋጋውን ነው። ስለዚህ የአንድ ቤት ዋጋው ደግሞ ስናየው ማን ነው? እዚህኛው ላይ የምናየው 7 ቁጥር። 7 ቁጥር ደግሞ ሁልጊዜ የምናወዳድረው ከ5 ጋር ነው። ስለዚህ 7 ከ5 ደግሞ ምን ይላል? ይበልጣል። በጣም ጥሩ። የሚበልጥ ከሆነ ምን ነበር የምናደርገው ተማሪዎች? ትክክል። የአንድ ቤት ዋጋውን 0 በማድረግ
የአስር ቤት ዋጋው ላይ አንድ እንደምርለታለን። ስለዚህ 4 ሲደመር 1 ስንት ይሆናል ማለት ነው? 5 ይሆናል። በጣም ትክክል ናችሁ። ስለዚህ 47 ለማን አቅራብ ነው ብለን እንጠራለን? ለ50 አቅራብ ነው ብለን እንጠራለን ብለን በባለፈው የትምህርት ክፍለ ጊዜያችን በዚህ መልኩ ለማየት ሞክረን ነበር። በደንብ እንዳስታወሳችሁ በጣም ባለሙሉ ተስፋ ነኝ። ስለዚህ ዛሬ ደግሞ ወደምናየው ክፍል ደግሞ አብረን እንሄዳለን ማለት ነው። ዛሬም ዋናው ርዕሳችንን አልቀየርነውም። ሙሉ ቁጥሮች በሚለው ርዕስ ስር ነው ዛሬም የምናየው አቅራብ ነው። አቅራብ። ስለዚህ አቅራብን ዛሬ ደግሞ የምናየው ወደ 100 ቤት ዋጋ ማጠጋጋት እና ወደ 1000 ቤት ዋጋ ማጠጋጋት የሚል ርዕስ ይኖረናል። ስለዚህ እነዚህን ሁለቱን ርዕሶች ዛሬ አብረን የምናየው ይሆናል ማለት ነው። ዛሬ ተማሪዎች ከትምህርቱ በኋላ ወደ 100 ቤት ዋጋ በቀላሉ ማጠጋጋት ትችላላችሁ ማለት ነው። በሱ ብቻ አይደለም፣ ወደ 1000 ቤት ዋጋም በጣም በቀላሉ እንዴት ማጠጋጋት እንደምንችል ከኔ ጋር አብረን እንማራለን ማለት ነው። ስለዚህ እስከ ትምህርቴ ማብቂያ ከኔ ጋር እንድትሆኑ ጋብዛችኋለሁ። በጣም ጥሩ። ወደ መጀመሪያ የምናየው ወደ 100 ቤት ዋጋ እንዴት ማጠጋጋት እንደምንችል ነው። ተመሳሳይነት አለው አሰራሩ። ልክ የ10 ቤት ዋጋን እንዴት ማጠጋጋት እንዳለብን እንዳየነው ሁሉ ወደ 100 ቤት ዋጋ ደግሞ እንዴት ማቀያየር እንደምንችል አብረን እናያለን። አስተውሉ ተማሪዎች። ወደ 100 ቤት ዋጋ ለማጠጋጋት ወደ 100 ቤት ዋጋ ለማጠጋጋት የ10 ቤት ዋጋውን በመመልከት የ10 ቤት ዋጋውን በመመልከት ከ5 በታች ከሆነ የ10 እና የአንድ ቤት ዋጋውን ዜሮ በማድረግ የ100 ቤት ዋጋውን እንዳለ መጻፍ በቂ ነው። በደንብ ተከታተሉ ተማሪዎች። ምንድነው የሚለው ማስታወሻችን? ወደ 100 ቤት ዋጋ ለማጠጋጋት የ10 ቤት ዋጋውን አስተውሎ፣ የ10 ቤት ዋጋን ስናጠጋጋ የምናየው የአንድ ቤት ዋጋን ነበረ። አሁን ደግሞ በዛሬ ትምህርታችን የ100 ቤት ዋጋን ለማጠጋጋት ወደ 100 ቤት ዋጋ ለማጠጋጋት የምንመለከተው የ10 ቤት ዋጋን ይሆናል። ስለዚህ የ10 ቤት ዋጋን በመመልከት ይላል። የ10 ቤት ዋጋውን በመመልከት ከ5 በታች ከሆነ የ10 ቤት ዋጋው ከ10 በታች ከሆነ የ10 እና የአንድ ቤት ዋጋውን ዜሮ፣ በደንብ አስተውሉ። በምሳሌ አብረን እናያለን። ዜሮ በማድረግ የ100 ቤት ዋጋውን እንዳለ መጻፍ በጣም በቂ ነው። እስቲ ምሳሌዎችን አብረን ለማየት እንሞክር። ለምሳሌ የሚከተሉትን ሙሉ ቁጥሮች ወደ 100 ቤት ዋጋ አጠጋጉ የሚል ርዕስ ቢሰጠን እና የመጀመሪያ የተሰጠን
127 ቢሆን ሁለተኛው ወይም ደግሞ ለ419 ቢሆን እነዚህን ሁለቱን ወደ 100 ቤት ዋጋ አጠጋጉ ተብሎ ብንጠየቅ በደንብ በማስተዋል ነው መስራት ያለብን። ስለዚህ መፍትሄያችንን ስንፈልግ መፍትሄያችን የሚሆነው የመጀመሪያውን ስንሰራ ሀ የተሰጠን ሙሉ ቁጥር 127 ይሆናል። ስለዚህ አሁን ቅድም በደንብ እንዳስተዋላችሁ እርግጠኛ ነኝ። አስተውሉ ብሎ የተሰጠን ማስታወሻ ላይ እንደሚናገረው ሙሉ ቁጥሮችን ወደ 100 ቤት ዋጋ ለማጠጋጋት ወይም ደግሞ ለማቀራረብ የምንጠቀመው የ10 ቤት ዋጋውን መመልከት ነው። በጣም ጥሩ። ስለዚህ የ10 ቤት ዋጋውን ስንመለከት በተሰጠን ጥያቄ ላይ የቁጥር ቤት ዋጋዎችን ስናስተውል የአንድ ቤት፣ የ10 ቤት፣ የ100 ቤት እያለን ስለሆነ የምንሄደው የ10 ቤት ዋጋው ማን ነው? 2 ነው። በጣም ትክክል ናችሁ። 2 ነው። ስለዚህ 2 ደግሞ ሁልጊዜ መለኪያችን ከ5 ጋር ነው የምናወዳድረው። ስለዚህ 2 ከ5 ምን ይላል? ያንሳል። በጣም ጥሩ። ስለዚህ ማስታወሻችን ላይ ምን ይላል? የ10 ቤት ዋጋው ከ5 ያነሰ ከሆነ ይለናል። የአንድ ቤት ዋጋውንና የ10 ቤት ዋጋውን 0 በማድረግ የ100 ቤት ዋጋውን እንዳለ መጻፍ ነው። ስለዚህ የአንድ ቤት ዋጋውንና የ10 ቤት ዋጋውን 0 ማድረግ፣ ከዛ ላይ የ100 ቤት ዋጋውን በቁጥር ቤታቸው ብናስገባ ይሄ የአንድ ቤት ይሄ የ100 ቤት የ10 ቤት ይቅርታ የ10 ቤት ይሄ ደግሞ የ100 ቤት ነው። ስለዚህ ምንድነው የሚለን? የአንድ ቤትና የ10 ቤት ዋጋውን 0 በማድረግ የ100 ቤት ዋጋውን እንዳለ አድርጋችሁ ጻፉት ነው የሚለው። ስለዚህ 127 አቅራብ ነው። 127 አቅራብ ነው ለማን? የአንድ ቤትና የ10 ቤት ዋጋውን 0 እናደርግና የ100 ቤት ዋጋውን እንዳለ ጻፉት ስለሚል እንዳለ ስንጽፈው ስንት ይሆናል ማለት ነው? ትክክል ናችሁ። 127 አቅራብ ነው ለማን ይሆናል? ለ100 ይሆንልናል ማለት ነው። በጣም ጥሩ፣ በጣም ጥሩ። እስቲ ወደ ሁለተኛው ደግሞ መፍትሄ እንሂድ። ወደ ሁለተኛው መፍትሄ ደግሞ ስንሄድ ሁለተኛው ደግሞ የተሰጠን 419ን አቅራብ ስሩን የተባልነው። ስለዚህ ወደ 100 ቤት ዋጋ አጠጋጉ ነው የሚለው ትዕዛዛችን እንዳትረሱ። ስለዚህ ይሄን ስለሚል የአንድ ቤት ወደ 100 ቤት ለማጠጋጋት ማስታወሻችን የሚለን የ10 ቤት ዋጋን ተመልክታችሁ የ10 ቤት ዋጋው ከ5 ያነሰ ከሆነ የአንድ ቤትና የ10 ቤት ዋጋውን 0 በማድረግ አስተውሉ። የአንድ ቤት ዋጋውንና የ10 ቤት ዋጋውን 0 በማድረግ የ100 ቤት ዋጋውን እንዳለ መጻፍ በቂ ነው። ስለዚህ ስናይ የአንድ ቤት 9 ነው፣ የ10 ቤት 1 ነው፣ የ100 ቤት 4 ነው። ስለዚህ የምንመለከተው የአንድ ቤት ዋጋው የ10 ቤት ዋጋውን ነው። የ10 ቤት ዋጋው ደግሞ 1 ናት። ስለዚህ 1 ደግሞ ከ5 ጋር ስናወዳደራት 1 ከ5 ታንሳለች። የሚያንስ ከሆነ ደግሞ ምንድነው አድርጎ ያለን? የአንድ ቤት ዋጋውንና የ10 ቤት ዋጋውን 0 በማድረግ የ100 ቤት ዋጋውን እንዳለ ጻፉት ነው የሚለው። እንዳለ በምንጽፍበት ጊዜ 400 የሚል ሙሉ ቁጥርን እናገኛለን ማለት ነው። ስለዚህ 419 አቅራብ ነው ለማን ማለት ነው? ለ400 የሚል ይሆናል ማለት ነው። ተማሪዎች በጣም በግልጽ ሁኔታ እየተከታተላችሁ እንደሆነ ባለሙሉ እምነት ነኝ። ስለዚህ ወደ 100 ቤት ዋጋ ማጠጋጋት ይሄን ይመስላል ማለት ነው። ስለዚህ ቀጣዩን ደግሞ ክፍል አብረን እናያለን ማለት ነው። ቀጥሎ ደግሞ የምናየው ወደ 1000 ቤት ዋጋ ማጠጋጋት የሚል ይሆናል ማለት ነው። ማጠጋጋት ቅድም ያየነው ወደ 100 ቤት ዋጋ ማጠጋጋት ነው። አሁን ደግሞ የምናየው ወደ 1000 ቤት ዋጋ ማጠጋጋት ይሆናል ማለት ነው። ጥሩ። ስለዚህ ይሄኛው አንድ አይነት ነው። ማስታወሻ ይኖረናል ወይም ደግሞ አስተውሉ ወደ 1000 ቤት ዋጋ ለማጠጋጋት የሙሉ ቁጥሩን
የመቶ ቤት በመመልከት ከአምስት በታች ከሆነ የአንድ የአስር እና የመቶ ቤት ዋጋውን 0 በማድረግ የሺ ቤት ዋጋውን እንዳለ መጻፍ በቂ ነው። መጻፍ ልክ እንደ መቶ ቤት ዋጋው ተመሳሳይ የሆነ አስተውሎት ሰጥቶናል። ወደ 1000 ቤት ዋጋ ለማጠጋጋት የሙሉ ቁጥሩን የመቶ ቤት በመመልከት ከ5 በታች ከሆነ የአንድ ቤት፣ የ10 ቤት፣ የመቶ ቤት ዋጋውን 0 በማድረግ የሺ ቤት ዋጋውን እንዳለ መጻፍ ነው። ተመሳሳይ የሆነ የአሰራር ዘዴን ነው የሚከተለው። ለዚህም ምሳሌዎችን ብንጠቀም ለምሳሌ የተሰጡ ሙሉ ቁጥር ወደ 1000 ቤት አጠጋጉ ብንባል ለማጠጋጋት በመጀመሪያ የሚሰጠን 2267 እና በመቀጠል ደግሞ 7489 የሚል ሙሉ ቁጥር ቢሰጠን እነዚህን ሁለት ሙሉ ቁጥሮችን ብናይ እንደ ምሳሌ መፍትሄ የመጀመሪያውን በምናይ ጊዜ የመጀመሪያውን ይሰራላችኋለሁ፣ ሁለተኛውን ደግሞ እናንተ ትሰራላችሁ። ስለዚህ በደንብ ተከታተሉኝ። የተሰጠን ሙሉ ቁጥር 2267 ነው። ስለዚህ አሁን የምናየው ማስታወሻችን የሚለው ትዕዛዙ ወደ 1000 ቤት አጠጋጉ ስለሆነ ትዕዛዛችን ወይም ደግሞ ማስታወሻችን የሚለውን ማስታወስ በጣም አስፈላጊ ነው። ስለዚህ ማስታወሻችን የሚለው ወደ 1000 ቤት ለማጠጋጋት የመቶ ቤት ዋጋውን ማየት ግዴታ ነው። ስለዚህ በቤት ዋጋቸው ብናስቀምጣቸው 7 የአንድ ቤት፣ 6 የ10 ቤት፣ 2 የመቶ ቤት፣ በመጨረሻ የምናገኛት 2 ደግሞ የ1000 ቤት ነው። ስለዚህ ወደ 1000 ቤት አጠጋጉ በምንባል ጊዜ የምናየው የመቶ ቤት ዋጋዋን ነው። ስለዚህ የመቶ ቤት ዋጋዋ ደግሞ ማን ናት? 2 ናት። ስለዚህ 2 ደግሞ ሁሉ ጊዜ የምናወዳድረው ከ5 ጋር ነው። ስለዚህ 2 ከ5 ያነሰች ናት። በጣም ትክክል። ካነሰ ምን ይለናል ማስታወሻችን? ካነሰ የአንድ ቤት፣ የ10 ቤት እና የመቶ ቤት ዋጋውን 0 በማድረግ የሺ ቤት ዋጋውን እንዳለ መጻፍ በጣም በቂ ነው። ስለዚህ ምንድነው የተጠየቅነው? 2267ን ወደ ሺ ቤት አጠጋጉ ስንባል የምናየው የአንድ ቤት፣ የ10 ቤት፣ የመቶ ቤት ነው። እዚህ የመቶ ቤት ደግሞ 2 ከ5 ያነሰች ስለሆነች የአንድ ቤት ዋጋውን 0፣ የ10 ቤት ዋጋውንም 0፣ የመቶ ቤት ዋጋውንም 0 በማድረግ የሺ ቤት ዋጋውን እንዳለ መጻፍ ማለት ነው። ስለዚህ 2267 አቅራብ ነው ለማን ይሆናል ማለት ነው? ትክክል ናችሁ። ለ2000 ይሆናል ማለት ነው። ስለዚህ ተማሪዎች ደግሞ እናንተ በዚህ መሰረት ይሄንን ሁለተኛዋ ላይ ያለችውን ሰርታችሁ ተመልሰን እንገናኛለን። እስቲ እቺን ሞክራችሁ ለመምጣት 2 ደቂቃ ሰጥቻችኋለሁ። ከ2 ደቂቃ በኋላ ተመልሰን እንገናኛለን።
እሺ ተማሪዎች ተመልሰን ተገናኝተናል። ስለዚህ ሁለተኛውን ጥያቄ እንደሰራችሁት ባለሙሉ ተስፋ ነኝ። ስለዚህ የሚመጣው መልሱ 7489 አቅራብ ነው ለ7000 ይሆናል ማለት ነው። ምክንያቱም የምንመለከተው የመቶ ቤት ዋጋውን ነው። የመቶ ቤት ዋጋው ደግሞ 4 ከ5 ያንሳል። የሚያንስ ከሆነ ደግሞ የአንድ ቤትና የአስር ቤት ዋጋውን 0 የመቶ ቤትንም ዋጋውን 0 በማድረግ የሺ ቤት ዋጋውን እንዳለ መጻፍ ነው። ስለዚህ በዚህ መልኩ ከሰራችሁ ትክክል ናችሁ። ድንገት ደግሞ ከተሳሳታችሁ አትችሉም ማለት አይደለም። ሂሳብ በተደጋጋሚ በመሰራት የሚስተካከል ነገር ነው። ስለዚህ ተስፋ እንዳትቆርጡ፣ ደግመን አብረን እንሰራለን ማለት ነው። ስለዚህ ወደ ሺ ቤት ማጠጋጋትም ወደ መቶ ቤት ማጠጋጋትም በዚህ መልኩ ማየት ይችለናል። ግን ሁለቱም ላይ አንድ ነገር ብቻ ጨምረን የዛሬ ትምህርታችንን እንጨርሳለን። ለምሳሌ ወደ መቶ ቤት ስናጠጋጋ ወደ መቶ ቤት ማጠጋጋት ላይ የምናየው የአስር ቤት ዋጋው ነው ተባብለናል። በጣም ጥሩ። ለምሳሌ 256 አጠጋጉ ብንባል ቅድም ማስታወሻችን ላይ ያየነውን ለማስታወስ ያክል የምንመለከተው የአስር ቤቱን ዋጋ በመመልከት ከአምስት በታች ከሆኑ ብለን ያየነው። አምስት እና ከአምስት በላይ እስከሆኑ ምንድን ነው የምናደርገው ነው። እሱን በደንብ አሁን እንመለከታለን። ከዚህ ዛሬ ትምህርታችንን ለመጨረስ እንችላለን። ለምሳሌ ወደ መቶ ቤት ስናጠጋጋ የአንድ ቤት ነው ይሄ የአስር ቤት ዋጋ፣ ይሄ ደግሞ የመቶ ቤት ዋጋ ነው። ስለዚህ ይሄንን ስንመለከት የአስር ቤት ዋጋውን ስንመለከት አምስትን ነው የምናገኘው። ሁል ጊዜ የምናወዳድረው ደግሞ ከአምስት ጋር ነው። ስለዚህ አምስት ከአምስት ደግሞ እኩል ነው። ማስታወሻው ምን ይላል መሰላችሁ ተማሪዎች? አምስትና ከአምስት በላይ ከሆኑ ሙሉ ቁጥሮቻችን የምናደርገው የአንድ ቤቱን የአስር ቤት ዋጋውን 0 በማድረግ የመቶ ቤቱ ዋጋ ላይ አንድ መጨመር ነው። አስተውሉ። የቅድሙ ላይ ከአምስት በታች ከሆነ 0 በማድረግ የአንድ ቤትና የአስሩን የመቶ ቤት ዋጋውን እንዳለ መጽሐፍ ነበር የሚለው። አስታወሳችሁ አይደል? ትክክል። እዚህኛው ላይ ግን አምስትና ከአምስት በላይ ከሆነ ግን የአንድ ቤት ዋጋውን የአስር ቤት ዋጋውን 0 በማድረግ የመቶ ቤት ዋጋው ላይ አንድ መደመር ወይም ደግሞ አንድ መጨመር አስፈላጊ ነው። ምን ማለት ነው? እስቲ አብረን እንስራው። የመቶ ቤት ዋጋውን ስናየው አምስት፣ የአስር ቤት ዋጋውን ስንመለከተው አምስት ከአምስት ጋር እኩል ነው። ስለዚህ ምን እናደርጋለን? የአንድ ቤት ዋጋውን 0 የአስር ቤት ዋጋውንም 0 እናደርግና የመቶ ቤት ዋጋው ላይ ሲደመር አንድ እናደርግበታለን። ያ ማለት 2 ሲደመር አንድ ስንት ይሆናል? 3። በጣም ትክክል። ስለዚህ 256 ለማን አቅራብ ነው ማለት ነው? ለ300 ይሆናል ማለት ነው። ምክንያቱም የአስር ቤት ዋጋው አምስትና ከአምስት በላይ ስለሆነ ማለት ነው። እስቲ ተጨማሪ ምሳሌዎችን እንስራ አብረን። ለምሳሌ 682ን አቅራብ ስሩ ተባለ። ስለዚህ ወደ መቶ ቤት አጠጋጉን የተባልነው ወደ መቶ ቤት አጠጋጉ። ስለዚህ አጠጋጉ ከተባለን የምናየው ሁሉ ጊዜ የአስር ቤት ዋጋውን ነው ተባብለናል። ስለዚህ የአስር ቤት ዋጋው ደግሞ 8 ነው። 8 ደግሞ ከአምስት ጋር ነው ሁሌ የምናወዳድረው። ሁሉ ጊዜ 8 ደግሞ ከአምስት ይበልጣል። ስለዚህ አምስት እና አስተውሉ፣ አምስት እና አምስትንም ይጨምራል። አምስትና ከአምስት በላይ ከሆነ የምናደርገው የአንድ ቤት ዋጋውን የአስር ቤት ዋጋውን 0 በማድረግ የመቶ ቤት ዋጋው ላይ አንድ መጨመር። ስለዚህ በዚህ መሰረት 8 ከአምስት ስለሚበልጥ የአንድ ቤት ዋጋውን 0 እናደርገዋለን፣ የአስር ቤት ዋጋውንም 0 እናደርገዋለን። ከዛ ግን የመቶ ቤት ዋጋው ላይ ምን ማድረግ ነው? ትክክል ናችሁ፣ በደንብ አንድ መጨመር ነው። ስለዚህ 6 ሲደመር አንድ ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። ስለዚህ 682 አቅራብ ነው ለማን ይሆናል? ለ700 ይሆናል ማለት ነው። በጣም ጥሩ፣ በጣም ጥሩ ተማሪዎች። እስቲ በዚህ መሰረት ደግሞ ወደ ሺህ ቤትስ እንዴት ነው የምናጠጋጋው የሚለውን ደግሞ አብረን እንይና እንጨርሳለን። ወደ 1000 ቤት አጠጋጉ ተብሎ ደግሞ ቢሰጠንና ለምሳሌ የተሰጠን የመጀመሪያው ጥያቄ 4721ን አጠጋጉ ስንባል ወደ ሺህ ቤት ስናጠጋጋ ቅድም እንዳየነው የምንመለከተው የትኛውን ነው? ትክክል ናችሁ። የመቶ ቤት ዋጋውን ነው የምንመለከተው። የመቶ ቤት ዋጋውን ደግሞ ስንመለከት የአንድ ቤት፣ የአስር ቤት፣ የመቶ ቤት ዋጋው ደግሞ ማን ነው? 7 ነው። ስለዚህ 7ን ደግሞ የምናወዳድረው ሁሉ ጊዜ ከማን ጋር ነው? ከአምስት ጋር ነው። 7 ከአምስት ደግሞ ምን ይላል? ይበልጣል። ትክክል ናችሁ።
ስለዚህ የሚበልጥ ከሆነ አቅራቡን ስንሰራው ምንድነው የምናደርገው? በደንብ አስተውሉ። አሁን 5 እና ከ5 በላይ ከሆኑ ልክ ቅድም የመቶ ቤት ዋጋውን እንደሰራ ነው የአንድ ቤት ዋጋውን 0 የ10 ቤት ዋጋውንም 0 የመቶ ቤት ዋጋውንም 0 በማድረግ የሺ ቤት ዋጋው ላይ ሲደመር 1 እናደርጋለን። ምክንያቱም የመቶ ቤት ዋጋው ከ5 ምን ስላለ ስለበለጠ። ትክክል ናችሁ። ስለዚህ 4 ሲደመር 1 ስንት ነው? 5 ይሆናል ማለት ነው። ስለዚህ 4721 አቅራብ ነው ለማን ይሆናል? ለ5000 ይሆናል ማለት ነው። ትክክል ናችሁ። ስለዚህ በዚህ መልኩ በቀላሉ ወደ መቶ ቤትም ወደ 10 ቤትም ማጠጋጋት እንደምንችል በዚህ መልኩ ማየት እንችላለን ማለት ነው። ልጅ ተማሪዎች በጣም ግልጽ የሆነ ትምህርት አብረን እንዳሳለፈን በጣም አስባለሁ። ስለዚህ 2 ጥያቄዎችን እሰጣችኋለሁ። እሱን ሰርተን በሚቀጥለው ትምህርት ክፍለ ጊዜያችን እንገናኛለን። ስለዚህ አጠገባችሁ ባለው ማስታወሻ አሁን የምሰጣችሁን 2 ጥያቄዎች ጽፈን በሚቀጥለው ስንገናኝ ሰርታችሁ አጠገባችሁ ላለው ቤተሰቦቻችሁ፣ ለጓደኞቻችሁ ማሳየትና አብራችሁ መሳተፍ ትችላላችሁ ማለት ነው። ስለዚህ የቤት ሙከራችን የሚሆነው የሚከተሉትን ሙሉ ቁጥሮች ወደ መቶ ቤት እና ወደ 1000 ቤት ዋጋ አጠጋጉ። እሺ ስለዚህ ሁለቱንም ጥያቄዎች ለማየት በደንብ ሞክሩ። የመጀመሪያ የምናየው 4ን ተጋግተን እንገናኛለን። እሺ 4 ላድርገው ጥያቄውን። የመጨረሻ የምናየው ስለዚህ እነዚህን 4 ጥያቄዎች ለመጻፍ 2 ደቂቃ እሰጣችኋለሁ። ስለዚህ እነዚህን ጥያቄዎች በማስታወሻ ደብተራችሁ ላይ በመጻፍ ከዛ በኋላ በሚቀጥለው ጊዜ ስንገናኝ ደግሞ አብረን የምናየው ይሆናል። ዛሬ የተማርነውን ትምህርት በዚህ መልኩ እነዚህን ጥያቄዎች በመስራት ራሳችሁን መፈተሽ ይጠበቅባችኋል ማለት ነው። ስለዚህ ይሄንን 2 ደቂቃ እሰጣችኋለሁ። ገልብጣችሁ ተመልሰን እንገናኛለን።
እሺ ተማሪዎች ተመልሰን ተገናኝተናል። የዛሬ ትምህርታችን ይሄን ይመስል ነበር። አብሬያችሁ የነበርኩት እኔ መምህር ሶፎንያስ መልካሙ እባላለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ ሰላም ሁኑ ተማሪዎች።